ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦቼ። እነሆ ዛሬ ከዚህ ከፊት ላይ የምታያቸው አቶ አለማየሁ የመዘጋጃ ቤት ኃላፊ፣ አብርሃም ከተማ ልማት፣ አቶ ኑር ሁሴን የወረዳው አስተዳዳሪ በመንገድ ጥበት ተቸግረን የነበረውን የአስፓልቱን ዳርና ዳር ህገወጦችን የፈረሱበትንና የኮሪደሩ እንዲያምር በጌጠኛ ድንጋይ ምርጥ በሆነ የእግረኛ መንገድ ለማሰራት ታች ከገብርኤል አንስቶ አጠቃላይ ያለውን መንገዱን በእግረኛ መንገድ ለማስፋት ከኮንትራቱ ወይም ከተቋራጩ ጋራ እየተዋዋሉና እየተነጋገሩ ነው። እንዴት መሰራት አለበት፣ መቼ፣ ለምን፣ ለማን የሚለውን ሁሉ እየተነጋገሩ ናቸው ያሉት። በጣም የሚገርመው ነገር ጠጋ ብዬ ሳዳምጣቸው የገረመኝ ነገር በ15 ቀን ውስጥ ሌት ተቀን ተሰርቶ መድረስ አለበት ለበዓሉም። እኔም በአጭር ጊዜ እንዲሰራ ነው የምፈልግ። ጊዜ መቆጠብ አለበት፣ ወጪን መቆጠብ አለበት፣ ጉልበትም መቆጠብ አለበት በሚል አቶ ኑር ሁሴን ከተቋራጩ ጋራ አይደለም በቋንቋው በአይን ሲግባቡ ሁላ ነበርና እጅግ የሚያስደስት መጣጣም ያለበት መደማመጥ ያለበት ሆኖ አይቼዋለሁኝ። እንኳን ደስ አላችሁ፣ እንኳን ደስ አለን። እጅግ በጣም 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 እምርታ እያሳየች ነው ማክሰኝት። ስንቱን ሰው በዚህ መንገድ ጥበት ስንቱን ሰው አጥተነዋል። ስንት ዓመታት ተቆርቁረናል፣ ስንት ዓመታት አዝነናል። እንኳን ደስ አላችሁ አመራሮቻችን፣ በዚሁ ቀጥሉበት፣ ግፉበት በሉልኝ። እስኪ በዛውም ኮሜንት እያደረጋችሁ ኮሜንቱን ለነሱ እንዳደርስ አድርጉኝ። ሁለተኛው ደግሞ ሸር አድርጉልኝ፣ ፎሎውም አድርጉኝ ለሁሉም እንዲደርስ። ጥሩ ጥሩም ብቻ ሳይሆን ንጸጽም ካለ ሌላ ችግርም ካለ እየጠቆማችሁኝ እነሱ እንዲደርሳቸው እንድናደርግ በአክብሮት እጠይቃችኋለሁ። እወዳችኋለሁ።